ክፍል 2 በምድር ላይ በነበረ ጊዜ ወይም በሥጋ ወራት ብላችሁ ምጽፉ ጻፉ። በጣም ይጠቅማችሁ ለመጠየቅም ያልገባችሁንም ለመነጋገር ከፓስተርም ጋር ከእኛም ጋር ለመነጋገር በጣም በምድር ላይ በነበረ ጊዜ ወይም በሥጋ ወራት ኢየሱስ ይመስገን የሚለው አሁን ምናየው ኢየሱስ ይመስገን። እስቲ ሰው ቢጣላ ከኔ ጋር እንግዲህ ክላስ አሁን ትምህርትም ነው፣ መንፈስም አለበት፣ ስብከትም አለበት። ኢየሱስ ይመስገን። ሰው ቢጣላ ማን ነው የሚያስታርቀው? አንደኛው ሰውን ያስታርቃል፣ ከፍ ያለ ሰው ያስታርቃል። እንደገና ሰው ቢጣላ ማን ያስታርቃል ይላል? እግዚአብሔር ያስታርቃል። መላእክትና መላእክት ቢጣላ መላእክት ሊያስታርቅ ይችላል። የፈጠራቸው የበላያቸው ማን ያስታርቃል? እግዚአብሔር ያስታርቃል። አሁን የተለያዩት ማንና ማን ነው ብንል እግዚአብሔርም አየ፣ ሰው እንደሌለ ተረዳ፣ ተከፋ። ማን ነው የተከፋው? እግዚአብሔር። በማን? ወደሱ የሚማልስ ሰው ባለመኖሩ፣ ወደሱ የሚጠጋ ሰው ባለመኖሩ እግዚአብሔር ምን አደረገ? ተከፋ። ስለዚህ የተለያዩት ማንና ማን ነው? ሰውና እግዚአብሔር። ሰውና እግዚአብሔር ወደሱ ሰውና እግዚአብሔር የተለያዩ ሰውና እግዚአብሔር። ስለዚህ አሁን በምድር ላይ ሲታዩ ብዙ ሰዎች አሉ፣ ብዙ እግዚአብሔር ሰዎች አሉ። ግን ሰው ብቻ ናቸው። እነ ሙሴ አሉ፣ እነ አብርሃም አሉ፣ እነ ኤልያስ አሉ፣ እነ ዳዊት እንደ ልቤ የተባሉ አሉ። ብዙዎች አሉ። ግን ማስታረቅ ቻለ? ምክንያቱም ሰው ናቸው። የማንም ብቻ ነው የሚረዱት? የሰውን ብቻ ነው። የሰውን ብቻ ነው የሚያውቁት። የሰውን ብቻ ነው መስማት የሚችሉት እንጂ የእግዚአብሔርን ዓላማና የእግዚአብሔርን ሀሳብ ማከናወንና መስማት አይችሉም። እስቲ አሜን በሉ። አሜን። ስለዚህ እግዚአብሔር ሰውና እግዚአብሔር ስለተጣሉ አሜን አሜን፣ ሁለቱንም ሊረዳ የሚችል እስቲ አሜን፣ ማንንም ሊረዳ የሚችል የእግዚአብሔርን ዓላማ፣ የእግዚአብሔርን ፍቃድ፣ የእግዚአብሔርን ሀሳብ የሚረዳ እንደገና መጥቶ የሰውንም ሀሳብ፣ የሰውንም ፍቃድ፣ የሰውንም ድክመት፣ የሰውንም ውድቀት የሚረዳ አሜን 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 አሜን። መካከለኛ አሜን። ምን በለስ መካከለኛ። በማንና በማን መካከል? በእግዚአብሔርና በሰው፣ በሰውና በእግዚአብሔር መካከል ምን? መካከለኛ። ሁለቱንም ያለው ሃሌሉያ ሃሌሉያ። እዚህ ጋር ስታይ መለኮት ያለው፣ እዚህ ጋር ስታይ ሰውነት ያለው፣ የሰውን ድካም የሚረዳ እንደ ሰው የሆነ የሚበላ የሚጠጣ የሚያነክስ የሚራ የሚታለል የሚሰደብ በሰዎች መካከል የሚያድር ቤት የሚሰራ እድሜ የሚቆጠርለት ሰው። በዚህ ጋር ስታይ ደግሞ ኃያል አምላክ። ሃሌሉያ እስቲ ሃሌሉያ። ስለዚህ መካከል አስፈለገና እግዚአብሔር ምን አደረገ? ልጁ መካከለኛ አስቀመጠ። እስቲ ሃሌሉያ። ስለዚህ ልጁ አሁን የነገርኳችሁ ፍጹም አምላክ፣ ፍጹም ምንድነው? ሰው። እስቲ ያዝ ምን? ፍጹም አምላክ፣ ፍጹም ሰው። አምላክ የሆነ አሜን አሜን። እንደገና ምን የሆነ? ሰው የሆነ። እስቲ ሰው የሆነ ይላል ዕብራውያን 4 ላይ ከኃጢአት በቀር እንደኛ ምን ነው? ሰው ነው። በቃ ድካማችን ሊረዳ የሚችል ሰው ነው። እስቲ አሜን በሉ። አሜን። ጴጥሮስ እንደዛ ነው። ለእናንተ የተገለጠ ምን ነበር አለ? ሰው ሆኖ የተገለጠ። አሜን አሜን አሜን። በስጋ መጣ ያለው ማንን ነው? እግዚአብሔር ክርስቶስ። እግዚአብሔር ልጅ ስጋ ማለት ሰው ሆኖ መጣ ማለት ነው። እስቲ አሜን አሜን አሜን። ስለዚህ ሰው አምላክ። እስቲ ሰው ምን በሉ? እስቲ ሰውም አምላክም ሁለት ገጽታ ያለው መካከለኛ። እስቲ ሃሌሉያ አሜን። እስቲ ሃሌሉያ ሃሌሉያ። እስቲ ሃሌሉያ። የሁለቱንም ፍላጎት የሚያሟላ ማለት እስቲ አሜን ነው። ኢየሱስ ይመስገን። በስጋ ወራት በ33 ዓመት የገማሽ ውስጥ ይሄ ኑሮ በምድር ተመላለሰ።
ክብር ለኢየሱስ ይሁን። ስለዚህ አሁን የእግዚአብሔር ልጅ ምን እያልን ነው? አምላክነቱንም እየጠራን ነው። አምላክነቱንም እየጠራን ነው። አያለው እግዚአብሔር ልጅ ብቻ ምን ይላል? አንተ ላይ እንደዛ ይላል። የኔ ልጅ ምን ከዛ በኋላ አሁን ከዚህ በኋላ እንመጣበታለን። እስቲ አምላክ ነው በለስ። አምላክ ነው፣ ሰውም ነው። ሁለቱንም ገጽታ ትንሽ እንማራለን። ኢየሱስ ይመስገን። ክርስቶስ አምላክ ነው የሚለው እናያለን። በዛ ዙሪያ ላይ ዛሬ እናወራለን። ቀጥታ ደግሞ ሰው ነው የሚለውን እንደዚህ ወደ ድረን እናወራለን። ያ ለእኛም በጣም አስፈላጊ ነው። እስቲ ክርስቶስ አምላክ ነው። ክርስቶስ አምላክ ነው። ኢየሱስ ይመስገን። እስቲ ክርስቶስ ምንድን ነው በሉት? አምላክ ነው። አምላክ የሚያስብሉት ነገሮች አንደኛ ፈጣሪ ነው። ክርስቶስ አምላክ የሚያስባሉ ምንድን ነው? መፍጠር። እስቲ መፍጠር በሉት። መፍጠር ያዙ። ኢየሱስ ይመስገን። ይገባችሁ? እስቲ እኔ ዛሬ ተባበሩ። አሜን አሜን አሜን። እስቲ መፍጠር በሉት። መፍጠር። አዎ ዮሐንስ 1:3 ላይ ምን አለ? ሁሉ በእርሱ ሆነ። ወይ ባዲስ በረከት ሁሉ በእርሱ ተፈጥሯል። እስቲ ሁሉ በእርሱ ተፈጥሯል በሉ። ሁሉ በእርሱ ተፈጥሯል። ፈጣሪ ነው። አሜን። ከሆነዎች እንኳን ከተፈጠሩት እንኳን አንዳች ያለ እርሱ የተፈጠረ የለም። ሃሌሉያ። እስቲ ኢየሱስ ፈጣሪ ነው በሉ። ኢየሱስ ፈጣሪ ነው። አሜን አሜን አሜን። እስቲ አሁን ኢየሱስ ፈጣሪ ነው በሉ። ሃሌሉያ። ቆላሲስ 1 ላይ ንሰት 1:15 ላይ እርሱም የማይታይ አምላክ ምሳሌ ነው ካለ በኋላ የሚታዩትንና የማይታዩትን ዙፋናት ቢሆን ወይም ጌትነት ወይም አለቅነት ወይም ስልጣናት በሰማይና በምድር ያሉት ሁሉ በእርሱ ምን ተብሏል? እስቲ በእርሱ ተፈጥረዋል በልስ። በእርሱ ተፈጥረዋል። በማ በክርስቶስ በማ በክርስቶስ ኢየሱስ ይባል። በክርስቶስ ተፈጥሯል ማለት ነው። በክርስቶስ የሚታዩት የማይታዩት ጌትነት፣ አለቅነት፣ ስልጣናት ሁሉ በሰማይም በምድር ያለው ሁሉ በማን የተፈጠረው? እስቲ በኢየሱስ ተፈጥሯል ማለት ነው። በኢየሱስ ተፈጥሯል። ሃሌሉያ። እስቲ በኢየሱስ ተፈጥሯል ማለት ነው። በኢየሱስ ተፈጥሯል። ኢየሱስ ይመስገን። አሜን። ኢየሱስ ይመስገን። አሜን። ፈጣሪ ነው። አሜን። ሙሉ ስትናገሩ ኢየሱስ ፈጣሪ ነው ማለት ነው። ኢየሱስ ፈጣሪ ነው። አሜን አሜን። ኢየሱስ ፈጣሪ ነው። ኢየሱስ ፈጣሪ ነው። አዎ ኢየሱስ ይመስገን። እግዚአብሔር ልጅ ስንል ያወረን ነው እንዳይመስል። ልጅ ስንል በቃ ዝቅ አድርገን የሆነ ተርታ ውስጥ እንዳናስገባ ፈጣሪ ነው። እስቲ ፈጣሪ ነው ማለት ነው። ፈጣሪ ነው። ፈጣሪ ነው። እግዚአብሔር ይመስገን። ኤፌሶን ምዕራፍ 2 እና በዚህ ኤፌሶን ምዕራፍ 2 ቁጥር 10 አካባቢ ያለው ነበር። እግዚአብሔር ይመስገን። እኛ ፍጥረቱ ነንና አለ። እኛ ምኑ ነን? አሜን። ፍጥረቱ ነንና እንመላለስበት ዘንድ እግዚአብሔር አስቀድሞ ያዘጋጀውን መልካም ስራ ለማድረግ በክርስቶስ ኢየሱስ ተፈጠርን። ሃሌሉያ። በማን ነው የተፈጠርነው? በክርስቶስ ኢየሱስ። እኔ የተፈጠርኩት በክርስቶስ ኢየሱስ ነው በሉ። እኔ የተፈጠርኩት በክርስቶስ ኢየሱስ ነው። አሜን አሜን አሜን። በማን ነው የተፈጠርነው? በክርስቶስ ኢየሱስ ምን ተደረግን? ተፈጠርን። እግዚአብሔር ይመስገን። አሜን። እግዚአብሔር ይመስገን። አሜን። እግዚአብሔር ይመስገን። አሜን። ዮሐንስ 5 ላይ ሄደን ዮሐንስ 5:19 አካባቢ ስለዚህ ኢየሱስ መለሰ እንዲህም አላቸው፣ እውነት እውነት እላችኋለሁ አብ ሲያደርግ ያየውን ነው እንጂ ወልድ ከራሱ ሊያደርግ ምንም አይችልም። ያ የሚያደርገውን ሁሉ
ወልድ ደግሞ ይህን አሜን አሜን አሜን። አብ ሕይወትን ይሰጣል አይደለ? አብ ይፈጥራል። አሜን አሜን። አብ ካለመኖር ወደ መኖር ያመጣል። አሜን አሜን። ያንን ሁሉ አብ ሲያደርግ ያለን ሁሉ ደግሞ ማን ያደርጋል? ወልድ። ኧረ በሉ በኢየሱስ ወልድ ያደርጋል። ይሄንን መያዝ ግዴታ። አብ ሲያደርገው ያየውን ሁሉ ወልድ ደግሞ እንደዛው ያደርጋል። የእግዚአብሔር ልጅ ስንል አድራጊ ነው። ባለፈው ብለን እግዚአብሔር ስንል አድራጊ ነው። ጋድ አክሽን ነው ብለን አይተናል። አድራጊ ያንን ሁሉ ያደርጋል ያለና ኢየሱስ ይመስገን፣ ኢየሱስ ይመስገን። ያ የሚያደርገው ሁሉ ወልድ ደግሞ እንዲሁ ያደርጋል። አብ ወልድን ይወዳል። የሚያደርገውን ሁሉ ደግሞ የምን ያደርጋል? ያሳየዋል። እናንተ ትደነቁ ዘንድ ከዚህ የሚበልጥ ስራ ያሳየዋል። አብ ሙታንን እንደሚያነሳ ሕይወትም እንደሚሰጣቸው እንዲሁ ወልድ ደግሞ ለሚወዳቸው ሕይወትን ምን ያደርጋቸዋል? አብ ሙታንን ሕይወት እንደሚሰጣቸው የእግዚአብሔር ልጅ ኢየሱስም ምን ያደርጋል? ሕይወትን ይሰጣል። ሃሌሉያ ሃሌሉያ። እስቲ ሃሌሉያ ሃሌሉያ። እስቲ ሃሌሉያ ሃሌሉያ። ያደርጋል። ፈጣሪ ነው። ኢየሱስ ይመስገን። ሶስት ሲበቃናል፣ አራት ሲበቃናል። ዮሐንስ 1:3 ያዙ። ገደብ ያለ ዮሐንስ 5:9 አሁን ያነበብነው ነው። ቆላስይስ 1:15 ያዙ። ኤፌሶን 2:10 ያዙ። ያደርጋል። እኛም የተፈጠርነው በሱ ነው። በማን? በልጁ። እስቲ በልጁ ነው የተፈጠርከው። አሜን አሜን አሜን። እስቲ ኢየሱስ ይመስገን። አሜን። እስቲ ኢየሱስ ይመስገን። አሜን። ሌላው አምላክ ተብሎ እስቲ ኢየሱስ አምላክ ነው ወለስ ኢየሱስ አምላክ ነው። አሜን አሜን አሜን። ቅድም ያነሳነው ኢሳይያስ 9:6 አለ። አሜን። ሕፃን ተወልዶልናል፣ ወንድ ልጅም ተሰጥቶናል። የተሰጠን ወንድ ልጅ ምንድነው? ኃያል አምላክ። እስቲ ኃያል አምላክ ነው ወለስ ኃያል አምላክ። አዎ ኃያል አምላክ ድንቅ መካርና ኃያል አምላክ የሰላም አለቃ። ሃሌሉያ ሃሌሉያ። ብርቱ የሆነ አባት። እስቲ ሃሌሉያ አባት ያለ። አሜን። የእግዚአብሔር ልጅ ለኛ ምናችን ነው? አባታችን ነው። እስቲ ኃላፊያችን ነው። ፈጣሪያችን ነው። ኃያል አምላካችን ነው። ትምክህታችን ነው። አሜን። እስቲ ሃሌሉያ ሃሌሉያ። ኃያል አምላክ ማ ልጅ። እስቲ አሜን አሜን። እስቲ ኃያል አምላክ ወንስ ኃያል አምላክ ኢየሱስ ይመስገን። ኢሳይያስ 7:14 ላይ ለዛም ለማርያም ትንቢቱ እዛ ጋር ሲነገር አማኑኤል። አሜን አሜን። ምን አማኑኤል ማለት? እግዚአብሔር ከማን ጋር? ከኛ ጋር። ፈጣሪ ከኛ ጋር ማለት ልጁ ፈጣሪ ነው ማለት ነው። ከኛ ጋር በእንደሰው የሆነው የሚመላለሰው እንደሰው በቃ በሰው መካከል ያለው የተመላለሰ ያለው ምንድን ነው ማለት ነው? ፈጣሪ ነው። ፈጣሪ ነው ወለስ ፈጣሪ ነው። አምላክ ነው። አምላክ ነው። እስቲ አምላክ ነው። አምላክ ነው። ኢየሱስ ይመስገን። አሜን። እስቲ ኢየሱስ ይመስገን። ኢየሱስ ይመስገን። እስቲ ኢየሱስ ይመስገን። ኢየሱስ ይመስገን። ዮሐንስ 10:30 ሁሉ ጊዜ ያንስ እኔና አብ እንትን ነን፣ አንድ ነን። እስቲ አንድ ነን ማለት አንድ ቁጥር ነው የሚያመለክተው። እኔና አብ እኔና ወንድም ሲቆ አንድ ነው ስንል አንድ ቁጥር ነው። ሲንግልነስ ነው የሚያሳየው። አንድነት ዘሴምነስ ነው የሚያሳየው። አምላክ መሆኑን ነው የሚያሳየው። አምላክ መሆኑን ነው የሚያሳየው። ወደስ አምላክ መሆኑን እግዚአብሔር የባህሪው ልጅ ነው። እስቲ አሜን አሜን ሃሌሉያ። ያዙት፣ ጥቅሱን ያዙት፣ በደንብ ያዙት። ኢየሱስ ይመስገን። አሜን። እስቲ ኢየሱስ ይመስገን። ኢየሱስ ማለት የእግዚአብሔር የባህሪው ልጅ ነው ማለት ወይንም አባቱ ጋር ያለው የባህሪ ተካፋይነት እንጂ የቁጥር አንድነት አይደለም። ነን የሚል አንድነት አለን እና ተብሎ አንድነት አለን። አንድ ቁጥርን ያመለክታል። አንድነት ማለት እኔና ማን ነው ሰው ሆኖ ከእግዚአብሔር ጋር ራሱ የሚያስተካክለው? እኔና እግዚአብሔር አንድ ነን። ሰው አለ ይኖራል? ምንድን ነው ተፈልጎ እኔና እግዚአብሔር አንድ ነን የሚል ሰው ይኖራል? ማንም ራሱ ከእግዚአብሔር ጋር የሚያስተካክል አንድ ያለ እግዚአብሔር
ሃሌሉያ አሜን። እስቲ ሃሌሉያ። እዛው 10:30 ላይ አይሁዶች በደንብ ነው የገባቸው የኢየሱስን እግዚአብሔር ልጅነት። እስቲ በሉስ የእግዚአብሔር ኢየሱስ የእግዚአብሔር ልጅ ነው ማለት አምላክ መሆኑን በደንብ ነው አይሁዶች የገባቸው። አሜን አሜን። ራሳቸውን እኮ የእግዚአብሔር ልጅ ነው ይላሉ። ራሳቸውን እኮ የእግዚአብሔር ልጅ ያደርጋሉ። ኢየሱስ እንዲያሰቅሉ ያደረሰው ምንድን ነው? ምንድን ነው እንዲያሰቅሉ ያደረሰው? እኛ እኮ የእግዚአብሔር ልጅ ነን አይደል? አሁን አንድ ሰው ተነስቶ እኔም የእግዚአብሔር ልጅ እንሰቅሎ እንደርሳለን። ምንድን ነው እንዲያሰቅላቸው የደረሰ ቢባል የኢየሱስ የእግዚአብሔር ልጅነት የባህሪ ነው። አሜን አሜን አሜን። አምላክ መሆኑን ስላወቁ ነው። አንተ ሰው ስትሆን ከእግዚአብሔር ጋር ራስህን ታስተካክላለህ እኮ ነው ያሉት እንጂ ከእነሱ ጋርማ እነሱ እኮ እኛ ደራሽ የታመነ ፈዋሽ የተራበ አጉራሽ አንተ እኮ ወዳጅ ነህ ለሁሉ ደራሽ የታረዘን አልባሽ ጥያቄ ምላሽ Song.